ከ5 ዓመታት በፊት ሲዳማ አዲስ ክልላዊ መንግስት ሆኖ ተዋቀረ። በወቅቱ በክልሉ ያለው የጤና ተቋማት ሽፋን አነስተኛ የሚባል ነበር። በተለይ ከተማ ርቀው በገጠራማ አካባቢ ለሚኖረው ህዝብ የጤና አገልግሎት ማግኘት ከባድ የሚባልና ብዙ መስዋዕትነት የሚያስከፍል ነበር። በወቅቱ ሆስፒታሎች ሩቅና ጥቂት ነበሩ። ጤና ኬላዎችና ጤና ጣቢያዎች በበቂ መሳሪያና የሰው ኃይል የተደራጁ አልነበሩ። ዛሬ ሲዳማ ክልል ጤና ዘርፍ በአዲስ ምዕራፍ እየተጓዘ ይገኛል። ለጤናው ዘርፍ ልዩ ትኩረት ተሰጥቷል። የጤና መሰረተ ልማቶች በስፋት እየተገነቡ ይገኛሉ። ቀድሞ የነበሩትን ጨምሮ በአዲስ መልክ ተገንብተው ወደ አገልግሎት የገቡትም ጥራት ያለውና ፍትሃዊ የጤና አገልግሎት መስጠት በሚችሉበት ደረጃ እየተዋቀሩ ይገኛሉ። በክልሉ በገጠርም ሆነ በከተማ የተሰሩ የሚገኙ ስራዎች የጤና አገልግሎት ተደራሽ ከማድረግ አልፎ የእናቶችና የጨቅላ ህጻናትን ሞት ቀንሷል። ህጻናት በአካባቢያቸው አስፈላጊውን ክትባት ማግኘት ችለዋል። በጤና ኤክስቴንሽንና በቤተሰብ ጤና ፕሮግራሞች ህዝብን መሰረት ያደረጉ የሚያሳትፉ ሰፋፊ ስራዎች እየተሰሩ ነው። በዚህም ተላላፊም ሆነ ተላላፊ ያልሆኑ በሽታዎች መጠን እየቀነሰ መጥቷል። ለዚህም ስኬት የጤናው ዘርፍ አመራሮችን ጨምሮ የክልሉ የጤና ባለሙያዎች ሚና የላቀ ስለመሆኑ ይነገራል። የበንሳ ወረዳ ከሐዋሳ 125 ኪሎ ሜትር ርቀት ላይ ትገኛለች። በወረዳው ከ300 ሺህ በላይ ህዝብ እንደሚኖር መረጃዎች ያሳያሉ። ከ5 ዓመታት በፊት እዚህ የነበረው የጤና ተቋማት ተደራሽነት አነስተኛ ነበር። ይህም የወረዳዋን ነዋሪዎች ብዙ መስዋዕትነት አስከፍሏል። ከዚህ በፊት አንድ ጤና ጣቢያ ለመድረስ ብዙ ጊዜም ይጠይቃል፣ ጉልበትም ይጠይቃል። የሰው ኃይልም በቂ የሆነ እዚህ አካባቢ የለም። ጤና ኤክስቴንሽን ብቻ ነው የምትሰጠው አገልግሎት። ከዚህ በፊት እዚህ እናቶች አይወልዱም ነበር። አንዳንድ እናቶች ከዚህ በቃሬዛ እየተወሰዱ ወደ ተለያዩ ጤና ኬላዎች ወደ ጤና ተቋማት ስለሚወሰዱ በዛ ላይ በመንገድ ብዙ አይነት እንግልትና ምናልባት እስከ ሞትም የሚያዳርስ አደጋዎች ይደርሱ ነበረ። ከ5 ዓመታት በፊት ይህን ታሪክ ለመቀየር የሲዳማ ክልል ጤና ቢሮ ተነሳ። ሲዳማ እንደ ክልል ሲወለድ ለተረሱ ህዝቦች ፍትሃዊና ጥራቱን የጠበቀ የጤና አገልግሎት ለማድረስ ለውጤት እንስራ ብሎ ተነሳ። በዚህም በክልሉ ከተሞችና ወረዳዎች ከጤና ኬላ አንስቶ እስከ ሆስፒታሎች ድረስ የነበሩትን የማደስ ደረጃቸውን የማሳደግና በአዲስ መልክ የመገንባት ስራን አከናወነ። አገልግሎት መስጫ መሰረተ ልማት የሆስፒታሎች የጤና ጣቢያዎች ግንባታ ነው። ይህንን በምንመለከትበት ጊዜ በመሰረታዊነት ከክልል በፊት ከነበርንበት ብዙ ሆስፒታሎችን በተጨማሪነት ሊከፈቱ ችለዋል ማለት ነው። በርካታ ጤና ጣቢያዎች ተገንብተዋል። በግንባታ ላይ ያሉ ሆስፒታሎችም ይገኛሉ። አሁን በሆስፒታላት በክልላችን ውስጥ 21 ሪፈራልን ሳይጨምር 21 ሆስፒታሎች አሉ። ሐዋሳ ዩኒቨርሲቲ ሪፈራል ሆስፒታልን ስንጨምር 22 ነው የሆነው። ይሄ ቁጥር ክልል ከመሆናችን በፊት እዚህ የደረሰ አይደለም። በርካታ ሆስፒታሎች ኦልሞስት በአብዛኞቹ ወረዳዎች በወረዳ አንድ ሆስፒታል ጀነራል ወይም ፕራይመሪ ሆስፒታል ሊፈጠር ችሏል። ከሆስፒታል አንጻር በተለይ በእነዚህ 5 ዓመታት ውስጥ 4 አዳዲስ ሆስፒታሎችን አዲስ ግንባታ ጨርሰን ወደ አገልግሎት አስገብተናል። እንዲሁም በጠቅላላ ደረጃ ሆስፒታል ደግሞ አገልግሎቱን ማስፋት ስለሚያስፈልግ ግብአትንም የሰው ኃይልንም አሟልተን በመነሻ በሚሆን ደረጃ በፊት የነበረው 3 ጠቅላላ ሆስፒታል ነበር በክልላችን 7 ጠቅላላ ሆስፒታሎች እንዲኖሩን አሳድገናል። በአሁኑ ሰዓት 142 ጤና ጣቢያዎች አሉ።
ይሄ ቁጥር ከጊዜ ወደ ጊዜ ከአመት ወደ አመት በርካታ ጤና ጣቢያዎች እየተጨመሩ በቀመሩ መሰረት ቀሪ እያዳረስን ያለነው እንደተጠበቀ ሆኖ በርካቶችን ልናዳርስ ችለናል ማለት ነው። አንዱ መሰረተ ልማቱን ማስፋፋት በተለይም በግንባታ ሆስፒታል፣ ጤና ጣቢያ፣ ጤና ኬላ ማዳረሱ ስራ መሰረታዊ የሚባል ለውጥ ታይቶበታል። የዛሬው በንሰዋሪ አጠቃላይ ጤና ኬላ ቀድሞ የመጀመሪያ ጤና ኬላ የነበረና የጤና ኤክስቴንሽን ፓኬጆችን ብቻ የሚተገበር ነበር። ዛሬ ጤና ኬላውን ደረጃ በማሳደግ ከጤና ኤክስቴንሽን ጥቅሎች በተጨማሪ መደበኛ የተመላላሽ ሕክምናን ጨምሮ ለነፍሰ ጡር እናቶች የወሊድ አገልግሎት መስጠት ችሏል። የሕክምና አገልግሎት የአዋቂ ሕክምና አገልግሎት ይሰጣል። የህፃናት ሕክምና አገልግሎት ይሰጣል። ድንገተኛ የሕክምና አገልግሎት ይሰጣል። የማዋለድም አገልግሎት ይሰጣል ማለት ነው። ተጨማሪ የመከላከሉንም ስራ ማህበረሰቡ ውስጥ ገብቶ የመከላከሉንም ስራ ጭምር አገልግሎት ይሰጣል ማለት ነው። እነኚህ እንደ ጤና ጣቢያ ሆኖ የማከምና የመከላከሉን ስራ በአንድ ላይ ይሰጣል ይሄ ጤና ኬላ ማለት ነው። በአንድ ወቅት አማራጭ በማጣት በባህላዊ ሐኪሞች እገዛ በቤታቸው ይወልዱ የነበሩ የአካባቢው ሴቶች አሁን ከቅድመ ወሊድ እስከ ድህረ ወሊድ ድረስ በልዩ ክትትልና እንክብካቤ የሕክምና አገልግሎት ማግኘት ችለዋል። በዚህ ሰዓት በወር ከ30 እስከ 40 የሚሆኑ እናቶች የወሊድ አገልግሎት እያገኙ ያሉበትና የእናቶችን አንደኛ ቅድም እንዳልኩ ሞትንም የቀነሰ ነው። የህፃናትንም ብትል ከዚህ በፊት የተለያዩ ክትባቶች የሉም የተባሉ ሌላ ቦታ እናቶች ተሸክመው እየሄዱ ነበረ። አሁን ፍሪጅ 24 ሰዓት የሚሰራለን። ይሄ ስጋት ስለሌለ ጤና ባለሙያውም ደግሞ ከዚህ በፊት እንደነበረው ጤና ኤክስቴንሽን ብቻ አይደለም ሌሎች ነርሶቹም እየተጨመሩበት ነው ያለው። ስለዚህ ተጋግዘው በዚህ አገልግሎት የክትባትንም አገልግሎት እስከ መጨረሻው ድረስ ሳያቋርጡ የሚያቋርጡ እንኳ ቢኖር ቅድም ባልኩ በገወጥ ጤና መሪዎች በኩል ሄደን እነዚያን ፈልገን ያቆሙትን የማስቀጠል እንዲሁም ደግሞ ያልጀመሩትን የምናስጀምርበት ሲስተም ስላለ ከዚህ አንጻር የበሽታ ማነስም ነው ያለው። ሌላው ደግሞ የህፃናትም የእናቶችም ሞት ኦልሞስት ዜሮ ነው እና በሽታውንም ጭምር ለመከላከል ያለንበት ሁኔታ ነው። ተማሪሙ ትምህርት ወሽኔ ናኔ ማቺሽቲ ዳግኖራ ለወንዲ ገላቴ ማኔ ተማሪሙ ትምህርት ነው ሀራንቹቴ ኡሙ ሚቲ አማጎዶባ እክሮ በንሳ ወረዳ የጤና ሽፋኑን በተመለከተ በጤና ጣቢያ ደረጃ ወደ 95% አካባቢ ተደራሽነት አለው። በጤና ኬላ ሲታይ በህዝብ ፖፑሌሽን አንድ ጤና ኬላ ለ5000 ማህበረሰብ አገልግሎት ይሰጣል ተብሎ ነው የሚገመተውና እንደ ወረዳችን ከ156,000 በላይ የህዝብ ብዛት ያለ በዛ አንፃር ሲደረግ ወደ 90% በጤና ኬላ ደረጃ ሽፋን አለ ማለት ነው። ዛሬ በንሳ አጠቃላይ ጤና ኬላ ፍትሐዊና ጥራቱን የጠበቀ አገልግሎት በመስጠቱ በህብረተሰብ ውስጥ ለረጅም ጊዜ የቆዩ የጤና ችግሮች በከፍተኛ ሁኔታ እየቀነሱ እዚህ በአቅራቢያ ባሉ መንደሮች ውስጥ የጤና ኤክስቴንሽን ሰራተኞች በጤና ኬላው ከሚሰጠው አገልግሎት በተጨማሪ ለአካባቢው ነዋሪዎች የቤት ለቤት የሕክምና አገልግሎትና ትምህርት ይሰጣሉ። ይህ ማህበረሰብን መሰረት ያደረገ አካሄድ የጤና አገልግሎቶችን ወደ ህዝብ እንዲቀርቡና ተደራሽ እንዲሆኑ እድል ፈጥሯል። ከበፊቱ አሁን በጣም ይሻላል። በፊት ዝም ብሎ ቤት ነበር የሚወለደው። አሁን ሆስፒታል እንሄዳለን፣ ሆዳችንን ያዩናል። እኔ ከ6 ወሬ ጀምሮ በየጊዜው ሆስፒታል ሄዳለሁ። ሐኪሞቹም ቢሆኑ እቤት እየመጡ የሕክምና ምክርና ክትትል ይሰጡናል። ቤት ሆነን ምጥ ከመጣ ድንገት ምን ማድረግ እንዳለብንም ይነግሩናል። ልክ እንደ በንሰዋሪ አጠቃላይ ጤና ኬላ ሁሉ በሁሉም የክልሉ አቅጣጫዎች የመጀመሪያ ደረጃ መሰረታዊና አጠቃላይ አገልግሎት የሚሰጡ ጤና ኬላዎች በመንግስትና በህዝብ ትብብር ተገንብተው ወደ ስራ ገብተዋል። ከዚህ ቀደም የነበሩትን የጤና ኬላዎች የመጠገንና የማሻሻል ስራዎችም ባለፉት 5 ዓመታት ተከናውነዋል። ሀገር አቀፍ ደረጃ
ጤና ኤክስቴንሽን ሮድማፕ ላይም ተግባሮች እቅዶች በተለይ አሁን ሪቫይዝ የሆነው የጤና ኤክስቴንሽን ሮድማፕ አለ። እሱ ላይ በእነዚህ 2-3 ዓመታት ውስጥ እየሰራን ያለናቸው ዝግጅቶች እንዳሉ ሆነው ቤዚክ የጤና ኬላ ተቋሞቻችን ከብዙ ዓመታት በፊት ከዛሬ እንግዲህ 17-18 ዓመት በፊት የነበረውን ጤና ኬላዎቻችንን ማህበረሰብን በማንቀሳቀስ ደግሞ ለውጤት እንስራ ብለን በቁጥር እንግዲህ ወደ 224 የሚሆኑ ጤና ኬላዎችን የማደስ ስራ በጣም ደግሞ ብልሽት የገጠማቸውን እንደ አዲስ የመገንባት ስራ ይሄ በተለይ በማህበረሰቡ ተሳትፎ ተሰርቶ ለማህበረሰባችን የተሻለ አገልግሎት ለመስጠት እንዲሰጥ ተደርጓል። የወንዶ ገነት ወረዳ በሲዳማ ሰሜናዊ ዞን ስር የሚገኝ ነው። በወረዳው ባለፉት 5 ዓመታት የጤና ተቋማትን ተደራሽ ከማድረግ በተጨማሪ የጤና አገልግሎት አሰጣጥን ለማሻሻል በርካታ ስራዎች ተከናውነዋል። ከ20 ሺህ በላይ ነዋሪዎች ያሉት የወሻ ሶያማ ቀበሌ በስሩ 5 የጤና ኬላዎች አሉት። ይህ የወሻ ሶያማ የመጀመሪያ ደረጃ ጤና ኬላም በአካባቢው ከሚገኘው የወሻ ሶያማ ጤና ጣቢያ ስር በመሆን ለህብረተሰቡ ውጤታማ የጤና አገልግሎቶችን በመስጠት ላይ ይገኛል። ሄልዝ ሊደሮችን በመጠቀም ነው ከጤና ኤክስቴንሽኖች ጋር በጋራ በመሆን ውስጥ ሙሉ ፓኬጁን 18ም ጤና ኤክስቴንሽን ፓኬጅ ነው የሚሰሩት። በየ2 ሳምንቱ ከጤና ኤክስቴንሽን ጋር ውይይት ይኖራቸዋል። በወር አንዴ ሪፖርት ያደርጋሉ። አንድ ላይ ስብሰባ አለ ከጤና ኤክስቴንሽኖች ጋር። በየጎጥ እናት ክትባት ያቋረጡ 0 ዶዝ ዲፎልተር በሙሉ ተለቅሞ ተመዝግቦ በሰርቪስ ነው አገልግሎት እንዲያገኙ የተደረገው እና በፊት ማንደርስባቸው ሃርድ ቱ ሪች ኤሪያ የሚባሉት በጣም ለኛ ለእናቶች ለህፃናት ለሰርቪስ አዳጋች የሆነው ሰርቪስ ቦታ ላይ ተጨማሪ ሳይቶች በመክፈት እናትም ህፃናትም አገልግሎት እንዲያገኙ እያደረግን ያለበት ሂደት ነው ያለው በአሁኑ ሰዓት ማለት ነው። የወሻ ሶያማ የመጀመሪያ ደረጃ ጤና ኬላ አገልግሎቶችን በማሻሻል ማዕከልን መሰረት ያደረገና የቤት ለቤት የጤና አገልግሎትና ትምህርት በመስጠት ከ400 በላይ ለሌሎች ትምህርት የሚሆኑ ሞዴል አባወራዎችና እማወራዎችን መፍጠር ችሏል። ይህም በአካባቢው ይስተዋሉ የነበሩ ዋና ዋና የጤና ችግሮች መጠን በእጅጉ እንዲቀንስ ረድቷል። የእናቶችና የህፃናትን ጤና፣ የአካባቢ ጤና፣ የጤና ትምህርት እንሰጣለን። ተላላፊ የሆኑ በሽታዎች ላይ፣ ተላላፊ ያልሆኑ ትኩረት የሚገባቸው በሽታዎች ላይ በእነዚህ ዙሪያ ነው ያው አገልግሎቱን የምንሰጠው። ጤና ኬላው በራሱ አገልግሎቶችን የሚሰጣቸው አገልግሎቶች አሉ። የወባ ሕክምና፣ የነፍሰ ጡር ምርመራ፣ አጠቃላይ የወሊድ መከላከያዎችን እነዚህን አገልግሎቶች እንሰጣለን። እንደ ጤና ሲስተም ስናየው በፊት ከነበረን የአፈጻጸም የሄልዝ ሰርቪስ ኳሊቲው የጨመረልን የመጣው የሚታመሙት ቁጥር የእናቶች በጣም ያለ እድሜያቸው የሚወለዱት ህፃናቶች ቁጥር በጣም እየቀነሰልን የመጣው ለኛ ማለት ነው እና ቤት ከሚወልዱ ነፃ ነው። አሁን ቀበሌያችን ፍሪ የሆነ ሆም ዴሊቨሪ ፍሪ ነው እንደ ቀበሌያችን ማለት ነው። ይሄም በቻሌንጅ ነው የመጣው። ብዙ ህብረቶች አዌርነስ ክሬት አድርገን የተለያዩ ፕሮፌሽኖች በመፍጠር የተሻለ አፈጻጸም እንዲመጣን ያደረግነው ማለት ነው። የተስተካከለ ስርዓተ ምግብ ይላል። ጡት ለሚያጠቡ እናቶች ዝም ብሎ በዘፈቀደ አይደለም መመገብ ያለባቸው፣ ተጨማሪ ያስፈልጋታል። ለምታጠባው ልጅ የሚሆን አንድ ተጨማሪ ምግብ እንደገና ምን ይሆናል ያስፈልጋታል። ለምን? ለልጇ ስለምታካፍል እሷ የተመገበችውን አለ ጡት የሚመገበው። ስለዚህ ለህፃኗም የሚሆን ስለምታካፍል እሷን ተጨማሪ ምግብ ምን መሆን አለበት ማግኘት አለባት። ግልጽ ነው አይደል? አሁን የመጣው ለውጥ አንደኛ ቀበሌ ውስጥ እናቶች ቤት ከመውለድ አቁመዋል። ቤት አይወልዱም፣ በጤና ተቋም ነው የሚወልዱት። ማንኛውም እናት ክትትል ማታደርግ የለችም። ሁሉም እናቶች ክትትል አላቸው። የመጀመሪያ ክትትላቸውን በፊት አልተለመደም። እናቶች 5 ወር ሲሞላቸው ነው ወደ ጤና ተቋም የሚሄዱት። አሁን ግን በመጣው ለውጥና ሞዴል ሊያደርገን የቻለውም እናቶች ምንድነው ከ12 ሳምንት ጀምሮ የእርግዝና ክትትል ምርመራ ለማድረግ ወደ ጤና ተቋም ይመጣሉ። የልየታ ስራ ይሰራል። እነዚህ ነገሮች ናቸው ይበልጥ ሞዴል እንድንሆን ያደረጉን። በመጸዳጃ ቤት ዙሪያ ደግሞ አብዛኛው ማህበረሰባችን ሞዴል ነው። በራሱ ሞዴል ከመሆኑም አንፃር ሌላውን የመለወጥ ስራ እየሰራ ሳቶፓ በመጠቀም የተሻሻሉ መጸዳጃ ቤቶች በመስራት ሞዴል እንድንሆን አድርጎናል። አባትም ለእናትም ሆነ ለልጁ የአመጋገብ ስራ
የጤና ኤክስቴንሽን ባለሙያዎች የቤት ለቤት ጉብኝት የማህበረሰቡ አባላት አስፈላጊ የሆኑ የጤና አገልግሎቶችና ትምህርቶችን በደጃቸው እንዲያገኙ አስችሏል። ግንዛቤ በማሳደግ በሽታን በመከላከልና በገጠር ጤናማ የአኗኗር ዘይቤን በማስተዋወቅ ረገድ ትልቅ ሚና እየተጫወቱ ይገኛሉ። ያገኘን ያለነው ጥቅም በጣም ብዙ ነው። ይሄ የማይባል ነው። በፊት ጤና ባለሙያዎች በሌለበት ጊዜ ብዙ እናቶች ሲጎዱ ነበር የምናየው። አሁን እነሱን አገኘን። ንጹህ የሆነ ኖርማል የሆነ ልጅ ነው የምንወልደው። ስንወልድ ጉዳት የለብንም። አንድ እናት ነፍሰ ጡር ሆና ብዙ ምክር ነው የሚሰጡን። አካባቢውን በጥሩ ሁኔታ እየያዙ ያሉ። ይሄ ሶስተኛዬ ነው። ይሄ መውለድ ሶስቱንም እዛ የጣባን የወለድኩት። ነፍሰ ጡሮኛ በጣም ክትትል ያደርጉኛል። እነሱም እኔ ጋር ይመጣሉ፣ ይከታተላሉ። እኔም ሄዳለሁ፣ ሄጄ እከታተላለሁ። ግን ልወልድ ደርሼ ሄጃለሁ እነሱ ጋር። እዛ ነው ሶስቱንም አልወለድኩት። ይሄ ሶስተኛዬ ነው። ግን በጣም ነው የሚረዱኝ። ትምህርታቸው ከነሱ ብዙ ትምህርት ነው ወሰድኩት እኔ። በምግብ ዙሪያ ህፃናትን ባለን ቤት ባፈራው ያገኘነውን እንቁላል ብናጣ በሳምንት አንዴ በስጋ ባገኘነው በገንፎ እያረግን እየመገብን በጥሩ ሁኔታ እያደጉልን ነው ልጆቻችንን። ጤና ባለሙያዎቹን በጣም ረድተውናል። በጣም እጅግ በጣም ብዙ ውለታን ይሰሩልን። ወሊደን እናቶች በጤና ተቋም እንዲወልዱ ነው የምናደርገው። ፎረም በየወሩ ሳይቆራረጥ ፎረሙን እናመቻቻለን። እኛ ካመቻቸን በኋላ በሚድዋይፈር እየተመራ ይህንን ፎረም እናካሄዳለን። በፎረሙ ላይ የተካፈሉ እናቶች እዛው ይወስናሉ የት መውለድ እንዳለባቸው። ከወሰኑ በኋላ በወሊድ ጊዜ መውለጃ ሰዓታቸው ሲደርስ የእናቶች ማቆያ አለ። ወደ ማቆያ እንወስዳቸዋለን። ማቆያ ከገቡ በኋላ እዛው ነው የሚወልዱት። በጤና ጣቢያ ይወልዳሉ። ለ24 ሰዓት የመጀመሪያውን የወሊድ ክትትል እዛው ከጨረሱ በኋላ ከሁለተኛው በኋላ ያለውን ቤት ለቤት በመሄድ የህፃናትን ጤንነት የእናቶችን ጤንነት ቤት ውስጥ የደም መለኪያ ይዘን እንሄዳለን። የሙቀት መለኪያቸውን እነዚህን አገልግሎት የምንሰጥባቸውን ነገሮች ይዘን በመሄድ እዛ ነው አገልግሎቱን የምንሰጣቸው። እዚህ የምታየው ምግብ ብዙ ነገር አለበት። አልጫም አለ፣ ቀይ ወጥ አለ፣ ጎመን አለ፣ ብዙ ነገር አለ። ከጎኑ ደግሞ ምን አለ? በኩባያ በብርጭቆ የሚታየሽ ደግሞ ያ ምንድነው? ወተት ነው። ይሄ ምንድነው? የተመጣጠኑ ምግቦችን ለማን እየመገበ ነው? ለእናትየው። የሲዳማ ክልል ከተመሰረተ ጀምሮ በሁሉም ዞኖች የጤና ኤክስቴንሽን አገልግሎቶችን እስከ ጎጥ ድረስ ተደራሽ ማድረግ ተችሏል። በክልሉ የጤና ተቋማትን በመገንባትና በማደስ የእናቶችና ህጻናት የሕክምና አገልግሎቶችን ጨምሮ ሌሎች መሰረታዊ በሽታን አስቀድመው ለመከላከል የሚያስችሉ የጤና አገልግሎቶችን በመስጠት ውጤታማ ስራ ተሰርቷል። ወደ 551 የሚሆኑ ጤና ኬላዎች አሉ። በዛ ጤና ኬላ ላይ አገልግሎት የሚሰጡ ሌቨል 3 እና ሌቨል 4 ጤና ኤክስቴንሽን ሰራተኞች ነበሩን። እነኚህ ጤና ኤክስቴንሽን ሰራተኞች አንደኛ የነሱን አቅም የመገንባት ስራ ተሰርቷል። መልሶ ሪፍሬሽመንት ትሬኒንግ ለ10 ቀናት ያክል በጤና ኤክስቴንሽን በተሻሻለ ጤና ኤክስቴንሽን ከዚህ በፊት በ16ቱ ፓኬጆች ላይ ሰልጥነው የነበሩትን ተሻሽሎ በቀረበው 18 ጤና ኤክስቴንሽን ፓኬጆች ላይ እንደገና የማሰልጠን የማነቃቃት እና ሪፍሬሽ ሆኖ ወደ ተግባር እንዲገቡ የማድረግ ስራ ሰርተናል። ይህ በሐዋሳ ከተማ አስተዳደር ምስራቅ ክፍለ ከተማ የሚገኘው የሚሊኒየም ጤና ጣቢያ ነው። የተመሰረተው በ2001 ዓ.ም ሲሆን ለሚገኝበት ክፍለ ከተማ ጨምሮ በሁለት ተጎራባች ቀበሌዎች ስር ለሚገኙ 83000 በላይ ለሚሆኑ ነዋሪዎች አገልግሎት በመስጠት ላይ ይገኛል። ጤና ጣቢያው በተለየ መልኩ በሽታን አስቀድሞ ለመከላከል በማሰብ የቤተሰብ ጤና አገልግሎት በተለየ መልኩ በመተግበር ውጤታማ መሆን ችሏል። በመጀመሪያ ሞር ፎከስ አድርጎ ወይም ትኩረት አድርጎ የሚሰራው ፕሪቬንሽን ላይ ወይም ደግሞ የመከላከል የሕክምና ስርዓት ላይ ነው ፎከስ አድርጎ የሚሰራው። ከዚህ አኳያ የመከላከል ፓርቱ አንድ ሲሆን ወደ ጤና ተቋሙ ደግሞ ስንገባ የእናቶችና ህፃናት አገልግሎት፣ የድንገተኛ ሕክምና አገልግሎት፣ የተመላላሽ ሕክምና አገልግሎት፣ የፋርማሲ አገልግሎት ይሰጣል። ከዛ ባለፈም ደግሞ
የኤአርቲ ሰርቪስ ወይም ደግሞ የኤችአይቪ መከላከልና የሕክምና አገልግሎት በውስጡ አቅፎ አገልግሎቶችን ይሰጣል። የተሟላ የላቦራቶሪ አገልግሎት ይሰጣል። በተጨማሪም ደግሞ ከተሟላ የፋርማሲ አገልግሎት ጋር ዲጂታላይዝ በሆነ መልኩ አገልግሎት እየሰጠ ይገኛል። እንዴት አደራችሁ? ስለዚህ ያው በተነጋገርነው ልክ ዛሬ ወደ ኮሚኒቲ የሚወጣበት ነው። ያው ኮሚኒቲ ሲወጣ የሚሰሩ ስራዎች አሉ። ዛሬ በጤና አጠባበቅ ጣቢያው የቤተሰብ ጤና መርሃ ግብር የቡድን አባላት ለስምሪት ቅድመ ዝግጅት እያደረጉ ይገኛሉ። ይህ ፕሮግራም የቤት ለቤት የጤና አገልግሎት የሚሰጡ የተለያዩ የጤና ባለሙያዎችን ያካተተ ነው። በህብረተሰብ ደረጃ ላይ የሚዋቀረው ቲም የራሱን የቻለ የሙያ ስብጥር ያለው ከኮሚኒቲ ደረጃ ከጤና ኤክስቴንሽን አንስቶ እስከ ከፋሲሊቲ የሚወጡ የሜዲካል ዶክተርን ኤችኦ ቤሲሲ የተለያዩ ዲፓርትመንቶችን ሚድዋይፈር፣ ላቦራቶሪ፣ ፋርማሲ ያዋቀረን። ይህንን አዋቅሮ መነሻ ቦታው ከጤና ተቋም ይወጣል። ከጤና ተቋም ከወጣ በኋላ ካቴጎራይዝድ የተደረጉ ማህበረሰቦች አሉ። ማለት አንዱ የፋሚሊ ቲም ቅድምዬ እንዳልኩ ሰሌክቲቭ ነው ስራው። በቅናስ ስራው ሰውልዶች ድሮ የነበረውን ስርዓት ሪፎርም አድርጎ በመደዳ የሚካሄደውን ቀይሮ ሰሌክቲቭ አውሶሎች ነው የሚሄደው። ይሄ በዚህ የቤተሰብ ጤና ቡድን ውስጥ ሕክምና የሚያስፈልጋቸውን ሰዎች በካታጎራይዜሽን በመለየት የአቅመ ደካሞች የኑሮ ደረጃቸውን ዳታ በመሰብሰብ የትምህርት ደረጃቸውን፣ የኑሮ ደረጃቸውን ከዛ ባለፈ ደግሞ የነፍሰ ጡር የሆኑ እናቶችን ከ5 ዓመት በታች የሆኑ እናቶችን በመለየት ካታጎራይዝ በማድረግ እነዚህ ሰዎች እነዚህ ማህበረሰብ ክፍሎች የሚሰሩባቸው እነዚህ ቲሞች ቡድኖች የሚደርሱባቸው ወቅት በእቅድ በመለየት የተደራጀ ቡድን ወይም ደግሞ የባለሙያ ስብጥር የያዘ ቲም ወደ ኮሚኒቲ ቤት ለቤት ወጥቶ የህክምና አገልግሎት እንዲሁም ደግሞ የእናቶችና ህፃናት አገልግሎት ጭምር የሚሰጥበት ወይም ደግሞ ሰርቪስ የሚሰጡበት አጋጣሚ ነው። ለምሳሌ ህክምና እያስፈለጋቸው ሳይታከሙ የሚቀሩ አሉ። አንዱ ትልቁ ጥቅም የፋሚሊ ሊቲሚያ ነው። በዛ ደረጃ ላይ ለምሳሌ ላቦራቶሪ የሚያስፈልገው ከሆነ የቲሙ የላቦራቶሪ ባለሙያ ማቴሪያሎች ይሄድና የሚያስፈልገውን ሳምፕሎች ይወስድና እዚህ መጥቶ ሳምፕል ይወስዳል። እዛው በሃውስሆልድ ደረጃ ላይ ዶክተሩ የሚያስፈልገውን ነገር አዞለት ያ መታከም የማይችለው ወይም ደግሞ ፋይናንሻል አክሰስ የሌለው በቤቱ ደረጃ እንዲታከም ይሆናል ማለት ነው። ከዛ ውጭ ግን ፋርዘር የፋሚሊ ቲም አንዱ ጎል መነሻው ኮሚኒቲ ሆኖ ከኮሚኒቲ የጤና አገልግሎት ያላገኙት ወደ ጤና ተቋም አምጥቶ በፋሲሊቲ ደረጃ ላይ የማይቻለውን ደግሞ እስከ ተርሸሪ ሌቭል ወይም ደግሞ የፋሚሊ ቲሙን አሴንተሪ ፖይንት ተጠቅሞ እስከ ተርሸሪ ሌቭል መውሰድ ነው። ስለዚህ የጂፒኤ ዶክተር ያንን ፔሸንት ወደ ውስጥ ይልካል። እዚህ ያሉት የፋሚሊ ቲም ያልኩ አባላት አሉ፣ ይቀበላሉ። ከኮሚኒቲ የመጣውን በጤና ተቋም በዚህ በፕራይመሪ ሄልዝ ኬር ዩኒት ላይ መታከም የሚችል ከሆነ ማንኛውም ሕክምና ይደረግለታል። ከዚህ የሚያልፍ እስከ ሰከንደሪና ተርሸሪ ሌቭል የሚሄድ ከሆነ ደግሞ ውስጥ ያሉት የቲሙ አባላት ሐኪሞች አሉ፣ ሪፈራል ይጽፉለታል። የቤተሰብ ጤና መርሃ ግብር ከመተግበሩ በፊት ጤና ጣቢያው ከፍተኛ የታካሚ ፍሰት ያጋጥመው ነበር። ብዙ ተላላፊና ተላላፊ ያልሆኑ በሽታዎችም በአካባቢው ይስተዋሉ ነበር። የቤተሰብ ጤና ፕሮግራሙ በተግባር ላይ ከዋለ ወዲህ ብዙዎቹ የጤና ችግሮች እየቀነሱ መጥተዋል። በርካታ የህብረተሰብ ክፍሎች ቤት አልጋ ቁራኛ የሆኑ ሰዎች ወደ ሕክምና መጥተው የፈውስ አገልግሎት የሕክምና አገልግሎት አግኝተው ሕክምና ያገኙበት አጋጣሚ ነው ያለው። ነፍሰ ጡር እናቶች፣ ምንም አይነት ክትትል የሌላቸው እናቶች የአልትራሳውንድ አገልግሎት ጭምር እንዲያገኙ ተቋም ድረስ በማምጣት ሰርቪስ እንዲያገኙ የተደረገበት አጋጣሚ ነው ያለው። ከውጭ ወደ ጤና ተቋም ፍሎ የፔሸንት ፍሎን የቀነሰበት ምክንያቱም ብዙ ሰዎች ለምሳሌ ኤንሲዲ ወይም ደግሞ ተላላፊ በሽታ የሌለባቸው በቤታቸው ደረጃ ጤና ተቋም ላይ ከሚመላለሱ ግሉኮሜትር ተይዞ ተካሂዶ ቢፒ አፓራተስ ተይዞ ሄዶ በቤታቸው ደረጃ ፎሎ እንዲደረግ ነው። ሌላው ይሄ ተላላፊ ያልሆኑ በሽታዎች ላይ ዲቴክሽን አለ። ይሄ ፋሚሊ ቲም ከመጣ ብዙ የራሳቸውን የማያውቁ ተላላፊ በሽታ ያለባቸውን ሰዎች ዲቴክት አድርጎ ኮምፕሊኬትድ ከመሆኑ በፊት ወደ ጤና ተቋማ ሊንክ
የማድረግ ሁኔታ ነው ያለው። ሌላ ተላላፊ የሆኑ በሽታዎች እነዚህ የወባ የኤችአይቪ ፕሮግራም ስራዎች በልዩ መልክ እየተሰራ ውጤት እያመጣንበት ያለንበት አጋጣሚ ነው ያለው። ከምንም በላይ ግን ፕሪቬንሽን ፓርቱ ይሄ የመከላከል ፓርቱ በዚህ ፖይንት ውስጥ ትልቁን ድርሻ ይወስዳል። መከላከል ስንል የተለያዩ በበሽታም ሊሆን ይችላል፣ ከዛ ባለፈም ደግሞ በአገልግሎትም አንጻር ሊሆን ይችላል። በርከት ያሉ ሰርቪሶች በዚህ በቤተሰብ ጤና ቡድን ውስጥ አገልግሎት እየሰጠን ያለንበት አጋጣሚ ነው። መልሰን ነው ፋሚሊ ሄልዝ ቲሙን በሁሉም በክልሉ ከተሞች በዚህ በ5 ዓመት በአዲስ መልኩ አደራጅተን በአዲስ መልኩ አሰልጥነን በአዲስ መልኩ ግብአት በማቅረብ ተነቃቅቶ ወጥቶ እንዲሰሩ የማድረግ ስራ ተሰርቷል። እነኚህ አድሬስ የሚያደርጉት አንደኛ ሃውስ ቱ ሃውስ ላይ ሄዶ ይሰራሉ። እስላም የሆኑ ኤሪያዎችን በጣም ክራውድ የሆኑ ርቀት ላይ ያሉ ከጤና አገልግሎት ርቆ የሚገኙ ከሰዎች እይታ የተሰወሩ ቦታዎችን ጭምር ታሳቢ ባደረገ መልኩ እንቅስቃሴ በለዩት መረጃ ላይ ሆኖ ቤት ለቤት አገልግሎት እንዲሰጥ ተደርጓል። የበሽታ መከላከል ተግባርን በደንብ መሬት የሚያስረግጥልን የቤተሰብ ብልጽግና ፓኬጅ በክልል ደረጃ ተቀርጾ እየተሰራ ነው። በዚህ ቤተሰብ ብልጽግና ፓኬጅ ውስጥ አንዱ ትልቁ ዘርፍ የሆነው ማህበረሰብ ጋር ወርዶ ቤት ለቤት ተግባርን ከሚሰሩ ዘርፎች ውስጥ አንዱ የጤናው ዘርፍ ነው። እኛም ወደ 5 ፓኬጆችን ቀርጸን በቤተሰብ ደረጃ ብልጽግና ሊያመጡ የሚችሉ 5 ትልልቅ ፓኬጆችን ቀርጸናል። እነዚህን ፓኬጆች ደግሞ ወደ መሬት የማውረድ ስራ እየሰራን እንገኛለን። ይሄ ደግሞ በተለይ አሁን የተጀመረው ጅማሬ ሰፍቶ ሲሄድ በተለይ ለማህበረሰባችን ከምግብ እጥረት አንጻር ከተለያዩ ከአካባቢ ጽዳት አንጻር ወይም ደግሞ ከንጽህና አንጻር የሚመጡ የጤና ችግሮቻችንን ለመከላከል ትልቅ አስተዋጽኦ የሚኖራቸው ይሆናል ማለት ነው። ይሄም እንግዲህ በተለየ ሁኔታ በክልል ፕሬዝዳንቱ ትኩረት ተሰጥቶት እየተሰራ ያለ የሚገኝ ስራ ነው። በሲዳማ ክልል የሞዴል የቤተሰብ ጤና ፕሮግራም ብዙ ሞዴል ቤተሰቦችን ለመፍጠር ረድቷል። በተለይ የአልጋ ቁራኛና ነፍሰ ጡር እናቶች በቤታቸው የሕክምና አገልግሎት በማግኘት ተጠቃሚ መሆን ችለዋል። በጣም ተጠቃሚ ነኝ። እነሱ በስብሰባ ቀበሌም ሲሉ እንዲህ ቤት ለቤት ሲሉ ነፍሰ ጡር በሆነም ባልሆነም አልቀርም በሚጠሩን ሰዓት ማለት ነው። እንዲያውም ግቢ ውስጥ በሚመጡ ሰዓት ነፍሰ ጡሮች ካሉ የሚከተቡ ህጻናትም ካሉ በቀበሌያችን ነው ተብለናል ብሎ ይዣቸው አንደኛ ጥዳቱን ቤቱንም ያዩዋሉ፣ ጓሮውንም አይተው እንደዚህ ያለ እንደዚህ ሲሆን ይሄኛው ልብሱም መቀየር አለበት፣ ቤቱም እንደዚህ ነው። ስለዚህ ስለ ጤንነቷ ጤና እንድትሆን እና እንክብካቤው እንደዚህ ነው። በጣም እንትን ይባሉ። ያው ሲያማ ደግሞ የራሴ ሂጄ ስለምነግራቸው ቅርብ ተጠሪ ስለሆኑ ብዙም የተራራቀ ስላልሆነ በዚያም እንትን እየጠቀሙ እና እሷም አሁን ያው እነሱ በሳምንት ስለሚመጡ እንክብካቤውን ዙሮ እያገኘች ነው። የሲዳማ ክልል ጤና ቢሮ የከተማ ጤና ኤክስቴንሽንን ለማጠናከር በማሰብ በክልል ደረጃ ባለፉት 5 ዓመታት 36 የቤተሰብ ጤና አገልግሎት የሚሰጡ ቡድኖችን አደራጅቶ ፍትሐዊና ጥራት ያለው የጤና አገልግሎት በመስጠት ላይ ይገኛል። ይህም የጤና አገልግሎት ለሁሉም እንዲዳረስ አስችሏል። ክልሉም የጤና ፕሮግራሞች የቤተሰብ ብልጽግናን እውን ለማድረግ እንዲችሉ በማሰብ ተጨማሪ ፓኬጆችን ወደ ስራ አስገብቷል። ምንድነው የመጣው? እነኛ አደረጃጀቶች ሰርቶ ምን ለውጥ መጣ የሚለውን ነገር ለማንሳት ያክል ያው ቁልፉ በዚህ ዘርፍ የሚሰራው ስራ አንደኛው የእናቶችና የህፃናት ጤና አገልግሎትን ለሁሉም ማህበረሰብ ፍትሃዊ እና ጥራቱን የጠበቀ ጤና አገልግሎት መስጠት ነው። ከዚህ አንጻር በጤና ተቋማት መጥቶ ሕክምና ምርመራ የሚያገኙ ነፍሰ ጡር የሆኑ እናቶች ቁጥራቸው ከጊዜ ወደ ጊዜ ከፍ እያለ መጥቷል። የአላሙራ የመጀመሪያ ደረጃ ሆስፒታል በሲዳማ ክልል ሐዋሳ ከተማ የሚገኝ የመንግስት የመጀመሪያ ደረጃ ሆስፒታል ነው።
ሆስፒታሉ የክልሉ መንግስት መመስረትን ተከትሎ በ2016 ዓ.ም ወደ ስራ እንደገባ መረጃዎች ያሳያሉ። የዛሬው አላሙራ ሆስፒታል ቀድሞ በጤና ጣቢያ ደረጃ አገልግሎት ሲሰጥ ቆይቷል። ዛሬ ወደ መጀመሪያ ደረጃ ሆስፒታል በማደጉም ተደራሽነቱን ለማስፋት እድል ተፈጥሮለታል። የአላሙራ የመጀመሪያ ደረጃ ሆስፒታል በዋናነት እየሰጠ ያለውን አገልግሎት በሁለት ከፍለን ማየት የምንችለው ነው። የመጀመሪያው ከበሽታ መከላከል ጋር በተገናኘ የምንሰራው ስራና ከዛ በኋላ ሕክምና አገልግሎት ላይ የምንሰጠው ስራ ነው። በአሁኑ ሰዓት የቀዶ ሕክምና አገልግሎት እየሰጠ ነው ያለው። የተመላላሽ ሕክምና አገልግሎት፣ የተቀናጀ የእናቶችና የህፃናት ጤና አገልግሎት፣ የተቀናጀ የላቦራቶሪ አገልግሎት፣ የፋርማሲ አገልግሎት እንደዛ እያለ በተደራጀ መልኩ አገልግሎት እየሰጠ ነው ያለው። በእኛ ስር 2 ቀበሌያት ነው ያሉት። በታቦር ክፍለ ከተማ ያሉ ማህበረሰቦችን ከ70 ሺህ በላይ ማህበረሰብን አቅፎ አገልግሎት እየሰጠ ያለበት ሁኔታ ነው። በሽታ መከላከል ጋር የጤና ኤክስቴንሽን ፕሮግራምን ጨምሮ የምንሰራቸው በርካታ ስራዎች አሉ። እዛ ውስጥ ያሉ ፓኬጆች አሉ። ከዛ በተጨማሪ የቤተሰብ ጤና ቡድን ተብሎ የተለየ ቲም አለን። በዛ ቲም አማካኝነት በርካታ ስራዎችን እንሰራለን። የማህበረሰብ ክፍሉን ካታጎራይዝ አድርገን እንመድበዋለን። ካለ የኑሮ ደረጃና ቅድሚያ ከሚሰጣቸው ጤናዎች መካከል ከፍለን የምንሰጣቸው አገልግሎቶች አሉ። ሞር ትኩረቱን ከ5 ዓመት በታች የሆኑ ህጻናትንና እርጉዝ እናቶችን አስቀድመን በዛ ላይ ደግሞ የኑሮ ደረጃ ዝቅተኛ ተብሎ የሚታሰቡትን ትኩረት በማድረግ ማህበረሰቡ ላይ የምንሰራው በርካታ ስራ አለ። እሱ ከበሽታ መከላከል ጋር አያይዘን ልናየው የምንችለው ነው። የአላሙራ ሆስፒታል አዲስ እንደመሆኑ መጠን ጥራት ያለው አገልግሎት ለመስጠት የሚያስችሉ ሪፎርሞችን በመተግበር በ3 መሰረታዊ ጉዳዮች ላይ እየሰራ ይገኛል። አንደኛው ከአገልግሎት አሰጣጥ አንጻር ሆስፒታላችን ምን ይመስላል የሚለውን በመቃኘት፣ ሁለተኛው ከግብዓት አቅርቦት አንጻር ስንል የላቦራቶሪ አገልግሎት በሆስፒታል ደረጃ በመጀመሪያ ደረጃ ሆስፒታል በሚሰጡ ምርመራ አገልግሎቶች ዙሪያ ልዩ ትኩረት ሰጥተናል። ሁለተኛው፣ ሶስተኛው ከመድኃኒት አቅርቦት አንጻር ልዩ ትኩረት ሰጥተናል። የአገልግሎት ጥራት የሚጨምሩ ሪፎርሞችን ተቋማችን ተቀብሎ እየተገበረው ይገኛል። ኤችኤስአይጂ የሚባል ሪፎርም አለ፣ ኢቢሲ የሚባል አለ። በዋናነት ደግሞ ከቅርብ ጊዜ ወዲህ የኤስቢኤፍአር ወይም ሲስተም ቦትልኔክ ፎከስድ ሪፎርም ተብሎ የሚታወቅ ሪፎርም አለና እነዚህን በመተግበራችን በርካታ ለውጦችን በተቋማችን አይተናል። ዋናው የምንሰጠው የአገልግሎት ጥራት የመጨመር ሆኖ ሳለ ከዛ ውጪ ደግሞ ያ ደግሞ የምንፈጠረልን የተገልጋይ እርካታን በብዙ ጨምሮልናል። የባለሙያም እርካታ እንዲጨምር ያደረገ ነገር ነው። አገልግሎቱ በጣም ጥሩ ነው። ከኢንፍራስትራክቸር አንጻር ስፋቱንም በጣም አይቼዋለሁ። ሌሎችም ግንባታዎችም ጀርባ ላይ የተጨመሩ ነው ያሉት። ከአይሲዩ አገልግሎትንም ጨምሮ ሌሎች እንደተባለውም ያው የስፔሻሊቲ አገልግሎቶች ሊጀምር እንደሆነም ሰምቻለሁ እና ያለው አገልግሎት በጣም ጥሩ ነው። የሰውን ፍሰት ሳይ ያው አመኔታውም እንደገና የሚያገኙም ሰርቪስ እዚህ ጋር በቂ ሊሆን ይችላል ብሎ ስለሚያስብ የሰው ፍሰት በጣም አለ። በዚህ ሆስፒታል የሚገኘው የእናቶችና ህጻናት የህክምና ክፍል በተለየ ሁኔታ የተደራጀ ነው። በክፍሉም ጽዱና ጥራት ያለው የእናቶችና ህጻናት ጤና አገልግሎት እየተሰጠ ይገኛል። ሆስፒታል ሳይሆን በፊት ውስንነት አለው። ብዙ ኬዞችን ሪፈር ነበር የምናደርገውና ሆስፒታል ከሆነ በኋላ ግን እዚህ እናቶች ጋር ብዙ ለውጦች አሉ። ያልነበሩ አገልግሎቶችን ጀመረናል። ለምሳሌ ከዚህ በፊት ሃይ ሪስክ ማዘርስ የሚባሉትን ለምሳሌ ከእርግዝና ጋር ተያይዞ ሜዲካል የሆነ ህመም ያለባቸው ፕሪክላምሲያ፣ ግፊት ምናምን ያለባቸው እናቶች ሪፈር ነው የምናደርገው። አሁን ግን እዚሁ እናቆያቸዋለን። እዚሁ ህክምናውን ያደርጋሉ። በቀዶ ጥገና ደግሞ በሰርጂካል ሲኤስ መውለድ ካለባቸው ሲኤስም ዋሩ ስለጀመረ አገልግሎቱን ስለጀመረ እዚህ ሁሉንም አገልግሎት ያገኛሉ እና ያው ጥሩ ነው። ብዙ መሻሻሎች አሉ። ይሄ ክፍል የጨቅላ ህጻናት ህክምና ክፍል ነው። በዚህ ክፍል ውስጥም ኤችዲዩ፣ ኤልዲዩ እና ሴፕቲክ ዩኒት እና ኬኤምሲ ሰርቪስ ይሰጣል። ኤችዲዩ ስንል ያው በጣም በጽኑ የታመሙ ጨቅላ ህጻናቶች፣ ከፍተኛ ኦክሲጅን የሚፈልጉ ህጻናቶች
የሚታከሙበት ይሆናል ማለት ነው። ኤልዲዩ ስንል ደግሞ ሎ ዲፔንደንት ዩኒት ነው። ቀነስ ያለ ኦክሲጅን ወይም ደግሞ ኦክሲጅን የማያስፈልጋቸው ህጻናቶች ለአንቲባዮቲክስ የሚተኙበት ክላስ ነው። በዚህ ሰርቪስ ውስጥ አንዳንድ ጊዜ ሴፕቲክ ፔሸንቶች ሲኖሩ ወይም ኢንፌክሽን ከፍ ያለ ኢንፌክሽን ያላቸው ህጻናቶች በሚኖሩበት ጊዜ ሴፕቲክ ዩኒት ውስጥ አድሚት ይሆናሉ ማለት ነው። አሁን ላይ ምቹ ነው፣ አዲስም ነው፣ በጥሩ ሁኔታ ይዘናል። ያው ካሽ ላይ ትኩረት አድርገን በጣም ነው የምንሰራውና ንጹህ ነው። እንዳያችሁት ቤቱ በጣም ንጹህ ነው። እንደው ማወለጃ ምናምን አካባቢ አይመስልም ቤቱና በንጽህና ነው የተያዘው። ግብአትም ያው ኤግዛምትድ ነው። ሰርቪሱ ሙሉ በሙሉ በነፃ ነው ህክምና የሚያገኙት ኢንክሉዲንግ ሲኤስ ሴታፑ ሲኤስ ቢያስፈልግ ራሱ በነፃ ነው። ኤቭሪ ነገር ማለት ያው እንደ ሀገር አቀፍ ስለሆነ ይሄን ነው እና የምናደርገው። ያው በፊት ከነበረ አሁን ሆስፒታል ከሆነም በኋላ ሪላቲቭሊ ኮሚኒቲ ፋርማሲም ተከፍቶልናል። ግብአትም የምንፈልገውን ነገር እዚሁ ነው የምናገኘው። ብዙ የግብአት ችግር ብዙ የለብንም አሁን ላይ። በሲዳማ ክልል የእናቶችና ህጻናት ጤና አገልግሎት በሁሉም አጠቃላይ ጤና ኬላዎችና ጤና ጣቢያዎች እንዲሁም ሆስፒታሎች በስፋት የተሰጠ ነው። ይህም የቅድመ ወሊድ፣ የወሊድና የድህረ ወሊድ አገልግሎቶችን የሚያካትት ነው። በዚህም ሂደት በርካታ የጨቅላ ህጻናት ሞት፣ የእናቶች ሞት ለመቀነስ ትልቅ አስተዋጽኦ አበርክቷል። ይህን ሲያነሳ አሁን የጤና ተቋማት የሚወልዱ እናቶች ቁጥር ክልል ከመሆናችን በፊት ወደ 69% አካባቢ ነበረ። አሁን 86% ነው ጤና ተቋም ላይ የሚወልዱ እናቶች ቁጥር ክልላዊ አፈጻጸምና ይሄ ከፍ እንዲል ከታች ጀምሮ የእናት ነፍሰ ጡር እናቶች ፎረም ተጠናክሯል። አጠቃላይ ኮንቲኒየም ኦፍ ኬር እናቶች የሚሰጡ አገልግሎቶች በሙሉ በአንድ ማዕቀፍ እንዲሰጡ የማድረግ ስራ ተሰርቷል። እንዲሁም የጨቅላ ህጻናትን ሞት ከመቀነስ አንጻር በተለይ የጨቅላ ህጻናትን ሞት ከመቀነስ አንጻር በሆስፒታሎቻችንም የጨቅላ ህጻናት ማዕከላት ህክምና ማዕከላትን በየሆስፒታል ውስጥ እያደራጁ ወደ አገልግሎት የማስገባት ስራ በስፋት የተሰራበት ነው። ይሄም አንዱ ሞትን እናቶች ህጻናትን ሞትን ከመቀነስ አንጻር ስራዎች ጎን ለጎን እየተሰሩ ይገኛሉ። ሌላው ደግሞ ከ5 ዓመት በታች ላሉ ህጻናትም ህመም ሞትንም ለመቀነስ የክትባት አገልግሎት አሰጣጡ በጣም በስፋት እየሰራን እንገኛለን። የለኩ አጠቃላይ ሆስፒታል በአካባቢው ለሚገኙ 7 ወረዳዎች ስር ለሚገኙ ከ1 ሚሊዮን በላይ ለሚሆኑ ነዋሪዎች ጥራት ያለውና ፍትሃዊ የጤና አገልግሎት እየሰጠ ይገኛል። በሚሰጠው ጥራት ያለው አገልግሎት በክልሉ የታወቀና ሞዴል መሆን የቻለም ነው። ለኩ ጠቅላላ ሆስፒታል ያው ከዚህ በፊት ጤና ጣቢያ ከነበረበት 2005 ዓመተ ምህረት ላይ ወደ ፕራይመሪ በምንለው ወደ መጀመሪያ ደረጃ ሆስፒታል ነው ያደገው። ተጨማሪ የማስፋፋያ ህንፃ ተሰርቶለት ከዛ በኋላ የ2005 ጀምሮ አገልግሎቱ እንደጀመረ የተለያዩ የአገልግሎት አድማሱንም እያሰፋ በዛው ልክ ደግሞ የታካሚ ተጠቃሚ ቁጥርም እየበዛ ወደ 2014 አካባቢ ስንመጣ ኦፊሻሊ ወደ ጠቅላላ ሆስፒታል ደረጃ ላይ ያደገ ተቋም ነው። የለኩ ሆስፒታል ዓለም አቀፍና ሀገር አቀፍ የጤና ኢኒሼቲቮችን በመተግበር አገልግሎት አሰጣጡን ቀጣይነት ባለው ሪፎርም እንዲያልፍ በማድረግ ስኬታማ መሆን ችሏል። በተለያዩ ጊዜያት በሚኒስትሪ ኦፍ ሄልዝ ላይ በሚወጣው የተለያዩ ኢኒሼቲቮች አሉ። እነኚህ አሰራሮችንም ወደታችን ወርዱትን ተቀብሎ ተግባራዊ በማድረግ ተሸላሚ የነበረ ሆስፒታል ነው። ይሄ በአገር አቀፍ ደረጃ ብቻም ሳይሆን በክልል ደረጃም እንዲሁ በየአመቱ በሚደረጉ ጤና ጉባኤዎችን በሚደረጉ አሰስመንቶች ደረጃ ላይ አመርቂ ውጤቶችን ያመጣ የተሸለመ በአሁን ደረጃ ላይ ጠቅላላ ሆስፒታል ደረጃ ላይ የደረሰ ተቋም ነው ማለት ይቻላል። የለኩ አጠቃላይ ሆስፒታል ልክ እንደ ዛሬው ዲጂታል የጤና ስርዓትን ከመተግበሩ በፊት በህዝቡ ዘንድ በአገልግሎት አሰጣጡ ላይ በርካታ ቅሬታዎች ይነሱበት ነበር።
ታካሚዎች በተደጋጋሚ ካርዳቸውን አያገኙም። ለአንድ ፔሸንት 2-3 አይነት ካርድ ይመጣለታል። በተለይ እንደምታውቁት ሆስፒታል ላይ ደግሞ መረጃዎች በጣም ወሳኝ ናቸው። በፊት የነበረውን ነገር ማወቅ ካልቻለን ሐኪሙ ካርድ ከጠፋ አዲስ ነገር ለመጀመር በጣም ይቸገራል። ስለዚህ ቢያንስ ባክ ያለውን ነገር ለማወቅ ካርዱ ሁሌ አቬል መሆን አለበት። ያ በጣም ትልቅ ችግር ነበር የካርድ መጥፋት። ሌላው ከዛ ጋር ተያይዞ ደግሞ እንደምታውቁት ካርድ መረጃውም ራሱ ተገኝቶ ሲመጣ ያጻጻፍ ስታይላችን እኩል አይደለም። የሚነበብ የማይነበብ ብዙ ጊዜ እንደውም በማህበረሰቡ ዘንድ የሐኪም ጽሁፍ አይነበብም ይባላል እና የእጅ ጽሁፋችን ተመሳሳይ ስላልሆነ እዛ ጋር የተወሰነ ጋፖች ይኖሩ ነበር። የዛን ኳሊቲንም በተመለከተ እኛ እንደ ኳሊቲ ኢምፕሩቭመንት አድርገን የምንለካው የታካሚዎቻችን እዚህ የቆይታ ጊዜ ነው። አንድ ተገልጋይ መጥቶ የመጀመሪያ ቅድመ ምርመራ ተደርጎለት ካርድ ወጥቶለት ቀጥታ ወደ ሐኪሙ ጋር እስከደርስ ድረስ ያለው ምን ያህል ሰዓትን የሚፈጀው የሚለው አንዱ መለኪያ ነው። የአፈጻጸም መለኪያ ተደርጎ ስለሚወሰድ ነው። እሱ በእኛ ጋር ስንሰራ ወደ 24 ደቂቃ አካባቢ ነው ሊፈጀ ነበረው በአቨሬጅ የሚታየው። ስለዚህ ይህንንም አንዱ መቀነስ እንፈልግ ነው። ምክንያቱም እየቆየ በሄደ ቁጥር መንገላታት ይመጣል። በዛው ልክ ደግሞ የህብረተሰቡን እርካታ ማምጣት አንችልም። እንደዚህ ረጅም ሰዓት ደግሞ ሕክምና አገልግሎት ሳያገኝ ከሐኪሙ ጋር ሳይገናኝ በሚቆይበት ጊዜ የመልካም አስተዳደር ችግር እየሆነ ነው። የሆስፒታሉ የለውጥ መስመር በዋናነት እንዲሳካ ያደረገው ሆስፒታሉ ከ3 ዓመታት በፊት የተገበረው ዲጂታል ወረቀት አልባ የጤና አገልግሎት ስርዓት እንደሆነ መረጃዎች ያሳያሉ። ይህ ዲጂታል የጤና አገልግሎት የሆስፒታሉን አገልግሎት አሰጣጥ ጥራት ያለውና ቀልጣፋ እንዲሆን አስችሎታል። አይዲ ጀነሬት የሚያደርገው ሲስተም ነው። ስለዚህ ሲስተም እዛው ትሬጅ ላይ ያለ አይዲ ጀነሬት ያደርግለታል። ከዛ ቀጥታ ቤዚክ ዳታውን አንድ ትሬጅ ፎርም መሙላት ያለበት ዳታዎች አሉ። አንድ ሐኪም ይሞላው እነዚህ ቫይታል ሳይን ተያይዞ ያሉት ኮምፖነንቶችን እንድንሞላ አደረገልን። ያ ሲስተም ምን አደረገልን? ከዚህ በፊት ከነበረው አንድ ለየት የሚያደርገው ትሬጅ ሲስተም ላይ ለምሳሌ በፊት ሐኪም የተወሰነውን ዳታ ይሞላና የቀረውን ዳታ ላይሞላለት ሁሉ ይችላል። ሲስተም ሲሆን ግን ማንዳተሪ እናደርጋለን። ሳይሞላ እንዳያልፍ ታደርጋለህ። ስለዚህ ያ ሲሆን ምንድነው ኳሊቲውን ቢያንስ መሞላት ያለባቸውን ኮምፖነንቶች ተሟልተው እንዲሄዱ ያደርጋል ማለት ነው። ስለዚህ አንድ ፔሸንት ትሬጅ ገባ ቀጥታ ከሚቀጥለውን ስቴፕ ካርድ ቤት ነው የሚሄደው። ካርድ ቤት ምንድነው የሚያደርገው? ዲሞግራፊክ ዳታ ብቻ ነው የሚሞላው ማለት ነው። አንደኛ ብዙ ከዛ ፊት ተጨማሪ የሚጨምራቸውን ነገሮች ቀንሶላቸዋል። ሁለተኛ እዛው ትሬጅ ላይ በሲስተም ወዴት እንደሚሄድ አሎኬት ያደርጋቸዋል። ከዛ ቶሎ ብለው ደግሞ ልክ እነሱ ያችን ዳታ እንደሞሉለት ፔሸንቱ እዛው ቆሞ አይጠብቅም። ቀጥታ ሐኪሙ ጋር ነው የሚሄደው። ስታንዳርዳይዝድ የሆነ የታካሚዎችን መረጃ ስርዓት የምንይዝበት፣ የምንጠይቅበት፣ የምናከምበት ስርዓት ነው ያዘጋጀልን። ሌላኛው ደግሞ ከዚህ ጋር የሚተያይዘው ማን ምን አረገ የሚለው ደግሞ የተጠያቂነትን ኢሹ በጣም ከፍ ያደርገ ነው። ምክንያቱም ይህንን ስንጀምር እያንዳንዱ ባለሙያ የራሱ ዩዘር አካውንት አለው፣ በራሱ ገብተው ነው ያ እንደ ፎርማ ነው የሚያገለግለው። እያንዳንዱ ለሚሰጥበት አገልግሎት ራሱን ኃላፊነት ይወስዳል ማለት ነውና አንዱ ደግሞ አካውንታቢሊቲ ከፍ ያደርጋል ማለት ነው። በሌላ ጊዜ ደግሞ ማንኛውም የሚፈልግ መረጃ የሚፈልግ አካል ቢመጣ ደግሞ በቀላሉ ያንን አውቶ መስጠት ይችላል። አንድ ፔሸንት ትሬጅ ተደረገ፣ ካርድ ቤት ሄደ። ከዛ ካርድ ቤት ገዛው ከካሽ ሬጅስተር ጋር ከካሽ ፍሎ ጋር ኢንተግሬት ስላለ በተለይ ዋን ስቶፕ ሾፕ የምንለው አለ። ፔሸንት መጉላላት ስለሌለበት ካሽንም እዛው ኤሪያ ላይ ነው ያደረግነው። ስለዚህ የካርዱን እዛ ከፍሎ ቀጥታ ይሄዳል ማለት ነው፣ ሐኪሙ ጋር ይሄዳል ማለት ነው። ሐኪሙ ቀጥታ ምንድነው የሚያደርገው? ከዚህ በፊት የነበረን ሲስተም ላይ ሐኪም ካየው በኋላ ላብራቶሪ ሲልክለት ላብራቶሪ ይሄ ታዘዝለት ብሎ ይጽፋል። ከዛስ ላብራቶሪ ዲፓርትመንት ይሄድና ያስተምናል። ያንን ሲስተም ምን አደረገልን? አሁን ደግሞ ሲስተሙ ከሐኪሙ በኋላ ያለውን ስራ ቀጥታ ካሸር ጋር ነው የሚልከው። ሲስተም ራሱ ዋጋ ይተምናል ማለት ነው። ቢሊንግ ሲስተም አለው፣ ኢንተግሬትድ ሆኗል። ስለዚህ ለላከለት ነገር ሁሉ ካልኩሌት አድርጎ ለሲቢሲ ይሄን ያክል፣ ለአርቢኤስ ይሄን ያክል አንድ የፕራይስ ሊስት ስላስገባል ለካሸር ቀጥታ ዲስፕሌይ ያደርጋል። የዲጂታል ስርዓት ቅልጥፍናና የመረጃ አያያዝን በማሻሻል አገልግሎት ተቀባዮችንና የጤና ባለሙያዎችን ከእንግልት አድጓል። ሆስፒታላችን ውስጥ የሚሰጠን ከካርድ ክፍል ጀምሮ ያላቸው መስተንግዶ በጣም አቀባበላቸው በጣም ጥሩ ነው። በጣም መልካም ነው። መግለጽ እስከሚያቅተኝ ድረስ ነው። የለኩ ሆስፒታል በጣም የሚመሰገን በጣም ማመሰግነው ነው። በጣም በፊት ያው ብዙ ጊዜ ነው የሚፈጀን። አሁን ግን በአፋጣኝ ነው በቃ ምላሽ የሚሰጡን። ያው ለሕክምናም ለካርድም ወጪም አሁን ሰዓትም ቀንሶልናል። በፊት ያው ፋይል ይፈልጋል። አሁን ግን አንተ ያው መተባቅ ሁኔታ ብቻ መንገር ነው። ከዛ በኮምፒውተር ነው ያው ሲስተሙ የተሰራ ያለው። አፋጣኝ ምላሽ ነው የሚሰጡን። የሆስፒታሉ የተሳካ ዲጂታል የአገልግሎት አሰጣጥ በአገር አቀፍ ደረጃም ሞዴል መሆን ችሏል።
በዚህ ሆስፒታል ውስጥ የጤና ባለሙያዎች ዲጂታል የጤና ስርዓትን በመጠቀም አገልግሎት ይሰጣሉ። ይህም የአገልግሎት አሰጣጡን ለማፋጠን ትክክለኛነትን ለማሻሻልና በዋርድ መካከል ያለውን ግንኙነት ለማሳለጥ እድል ፈጥሯል። በዚህ ሲስተም ውስጥ የምሰራ አሁን እንደ ሐኪም ለምሳሌ አንድ ፔሸንት ወደ እኔ የሚመጣ ከሆነ የዛን ፔሸንት አንደኛ የነበሩ መረጃዎችን አያለውኝ። ከዛ በኋላ አሁን ወደ እኔ የመጣበትን መረጃዎችን ወደዚህ ወደ ሲስተሙ አስገባለታለሁኝ ማለት ነው። የመጣበትን ሁኔታ ምን አለ የሚለውን ከዛ በኋላ ከፔሸንቱ የተቀበልኩት ሂስትሪ ካስገባ በኋላ የኔ ደግሞ ምርመራዎች እኔ ማደርግለትን ምርመራዎች እንደዚሁ እዚሁ ላይ ዶክመንት አደርግለታለሁኝ። ከዛ በኋላ የምፈልጋቸውን ምርመራዎችም እዚሁ ሆኜ ወደ ምልክበት ክፍል ወደ ላብራቶሪ ሊሆን ይችላል፣ ወደ ራዲዮሎጂ ክፍል ሊሆን ይችላል፣ ወደ ፓቶሎጂ ሰርቪስም ሊሆን ይችላል። እነዚህን ሰርቪሶች ወደምፈልግበት ቦታዎች ልክለታለሁ። የዲጂታል ስርዓቱ በሰለጠነ የአይሲቲ ባለሙያዎች ቁጥጥር የሚደረግለት ሲሆን አሰራሩን ለማሳለጥና ቀጣይነት ያለው እንዲሆን አስችሏል። የሆስፒታሉ አስተዳደርም ሁሉንም የሆስፒታል እንቅስቃሴዎች በአንድ ኮምፒውተር ላይ እንዲከታተል እድል ፈጥሮለታል። እኔ እዚህ ቢሮ ቁጭ ብዬ ነው ሁሉም ነገር ምን ያህል ታካሚ መጥቶ በአሁኑ ሰዓት ላይ ሆስፒታሉ ግቢ ውስጥ አገልግሎት እያገኘ እንዳለ፣ ምን ያህል ደግሞ ወረፋ እየጠበቀ እንዳለ ቀጥታ ማየት ይችላል። ሌላው ጊዜ ምናልባት ቅሬታዎችም እንኳን ካሉ አንድ ግለሰብ ቅሬታ አቅራቢ ካለ ስሙን ብቻ መናገሩ በቂ ነው። ከቻለ ስልኩን፣ ስሙን ከሆነ ደግሞ የካርድ ቁጥሩ አንዱ ከሶስቱ አንዱ ነገር ካገኘ ይሄ ታካሚ ይሄ ተገልጋይ ምን ተደረገለት ምንድነው ቅሬታ የሚለው አንድ ቦታ ቁጭ ብዬ ማየትና ከዛ በኋላ ትክክለኛ የሆነውን ምላሽ መስጠት እንዲችል ያስችሎኛል ማለት ነው። በለኮ ሆስፒታል የተተገበረው ሞዴል ወረቀት አልባ የዲጂታል አሰራር ስርዓትን በሁሉም ጤና ተቋማት ለማስፋት የሲዳማ ክልል ጤና ቢሮ እየሰራ ነው። በተለይ ከወረቀት ነፃ በሆነ መንገድ ፈጣን የሆነ አገልግሎት ማህበረሰባችን እንዲያገኝ መረጃዎችም የተደራጁ እንዲሆኑ በዚህ ልክ ቴክኖሎጂን በመጠቀም ሆስፒታሎቻችን ጋር በውስን ሆስፒታሎች በተለይ ተሞክሮ መሆን የሚችሉ ተግባራትን ማየት እንችላለን። ይህን ደግሞ አስፍተን ለመሄድ በተሻለ ሁኔታ ዝግጅት እያደረግን ነው የምንገኘው። የሲዳማ ክልል ጤና ቢሮ በክልሉ ያለውን አስተማማኝ የመድኃኒትና ሌሎች የሕክምና ግብዓት አቅርቦቶች ለማሳደግ ባለፉት 5 ዓመታት ያከናወናቸው ስራዎች ውጤት አምጥተዋል። ክልል ከሆንን ወዲህ ለመድኃኒት ግዢ ብቻ በክልል ደረጃ ከ100 ሚሊዮን ብር በላይ ሊውል ችሏል ማለት ነው። ክልል ከመሆናችን በፊት ምን ያህል ብር ይውል ነበረ የሚለውን ነገር ወስደን ካየን ምንም በጀት በትኩረትም ደረጃ በሌላም ደረጃ በቂ በጀት ይሰጥ እንዳልነበረ በግልጽ የሚያሳይ ነገር አለ። አንዱ ይሄ በካሽ ቀጥታ ተቋማት እንዲገዙ መድኃኒት ብቻ እንዲገዙ የተሰጠ ገንዘብ ነው ማለት ነው። ይሄ በጀት ሐዋሳ ከተማ ውስጥ ያሉ ጤና ተቋማትንና ሐዋሳ ዩኒቨርሲቲ ሪፈራል ሆስፒታልን አካትተው የሁለቱ ከተጨመረ ደግሞ በ200 እና በ300 ሚሊዮን የሚቆጠር ገንዘብ ለመድኃኒት ግዢ ብቻ ሊውል ችሏል ማለት ነው። በግብዓት መደገፍ በገንዘብ መደገፉ እንዳለ ሆኖ አስተዳደር ስርዓቱንም በማሻሻል የተገዙ ግብዓቶች ለታለመለት ዓላማ እንዲውሉ ለማህበረሰብ ጥቅም እንዲውሉ እየተደረጉ ይገኛሉ። እንግዲህ ሁሉ በዚህ 5 ዓመት ውስጥ የተሰሩ ያሉ ተግባራት ናቸው። በክልሉ ጤና ቢሮ አነሳሽነት ሆስፒታሎች ገቢ እንዲያመነጩ በማሰብ የማህበረሰብ ፋርማሲዎችን በማቋቋም ለህብረተሰቡ በተመጣጣኝ ዋጋ አገልግሎት የሚሰጡ መድኃኒት ቤቶች ወደ ስራ ገብተዋል። ለምሳሌ ክልል ከመሆናችን በፊት የህዝብ መድኃኒት ቤት እንደ ሲዳማ ክልል አንድ ብቻ ነው ነበረው። ዛሬ ላይ በባለፉት 5 ዓመታት ሌላ 19 ተጨማሪ ተከፍተዋል። አሁን በቅርብ ቢከፈቱ 2 እና 3 መድኃኒት ቤቶች አሉ። ባለፉት 5 ዓመታት ክልሉ የጤና ባለሙያዎችን ቁጥርና ጥራት ለመጨመር በከፍተኛ ትኩረት ሰርቷል። በመሰረታዊነት 75% ቢያንስ 75% ያልተሟላበት የለም። በሁሉም ሙያ ሚድዋይፈሪ፣ በጤና ጣቢያዎች፣ ፋርማሲ፣ ላቦራቶሪ፣ መጀመሪያ ጂፒ ወይም ጀነራል ፕራክቲሽነርስ እስከ ጤና ጣቢያ እንደገና ደግሞ በስፔሻሊቲ ደረጃ የደረሱ በሆስፒታሎች ስፔሻሊስት ሐኪሞችን ጭምር በመመደብ
ዲፓርትመንቶችን በማስፋፋት ዲፓርትመንቶችን ሲባል የሕክምና አገልግሎት ታይፑን ማለት ነው አይነቱን በማስፋፋት በመሰረታዊነት አሳድገናል። በሲዳማ ክልል ጥራት ያለውና ፍትሃዊ የጤና አገልግሎት ለማረጋገጥ በሁሉም የጤና ተቋማት የጤና መድን ስርዓት ተግባራዊ እየተደረገ ነው። የማህበረሰባችን ክፍል 18% ብቻ የማህበረሰብ ክፍል ነው የማህበረሰብ ጤና መድን ተጠቃሚ የነበረው። በጣም ትልቅ ስራ ስለተሰራ አሁን ወደ 71% የሚሆነው የማህበረሰባችን ክፍል የማህበረሰብ ጤና አገልግሎት ተጠቃሚ ሆኗል ማለት ነው። ይሄ በተለየ ሁኔታ ትኩረት ተሰጥቶ ስለተሰራ የመጣ ነው። የሲዳማ ክልላዊ መንግስት የጤና ስርዓቱን ለማሻሻል እየሰራ ይገኛል። በዚህም በአገልግሎት አሰጣጥ ላይ ከፍተኛ መሻሻሎች መጥተዋል። የጤና ተደራሽነት በእጅጉ ጨምሯል። ተላላፊና ተላላፊ ያልሆኑ በሽታዎችም ቀንሰዋል። የጤና ባለሙያዎች ቁጥርና ጥራትም ተሻሽሏል። ዛሬም ዘርፉ ቀጣይነት ባለው ማሻሻያ ውስጥ እያለፈ ነው። በእነዚህ 3 ዓመታት ውስጥ በተለይ ለውጤት እንስራ የሚል በሴክተር ደረጃ የጀመርነው ኢኒሼቲቭ በአንድ ዓመት ውስጥ የመጀመሪያ ዓመት ላይ ለውጤት እንስራ፣ ሁለተኛ ዓመት ላይ ደግሞ ለላቀ ውጤት እንስራ ብለን አሁን 2018 ደግሞ መሪ ቃላችን ለላቀ ውጤትና ለጥራት እንስራ ብለን እየሰራ ነው።